رسول صلى الله عليه وسلم تكبروا حديثات من لالو من صام رمضان ثم أتبعه 6 من شوال كان كصيام الدهر رواه مسلم بزقبوت حديث رسول صلى الله عليه وسلم رمضان صومو كزام كشوال ور 6 ቀናትን ያስከተለ አመቱን እንደ ጾመ ይቆጠርለታል አሉ። ይህ ከሸዋል 6 ቀን መጾም ያለው ትሩፋት ነው። ይህን የሸዋልን 6 ቀን ምን ጾመው ጾም በተለያየ ሁኔታ መጾም እንችላለን። ያ ማለት ዒዱ ኢደል ፊጥር በወጣበት ቀጥታ 6ቱን ቀን በተከታታይ መጾም ወይም ደግሞ እየነጣጠሉ መጾም በየትኛው ሁኔታ በሸዋል ውስጥ ይጾም እንጂ ችግር የለውም ማለት ነው። ይህ ምንድነው? ሸዋል ውስጥ ላይ 6 ቀናቶችን መጾም ትልቅ ትሩፋት እንዳለ ያሳያል ማለት ነው። ስለዚህ ከምንም በላይ ልንበረታ ይገባል ማለት ነው። ይህን በተመለከተ ሴቶች ቀባ ያለባቸው ሴቶች ደግሞ በተመለከተ ደግሞ ምንድነው መሆን ያለበት? በተለይ ቀዳ ያለባቸው ዑለማዎች የተለያየ ሐሳብ አንስተዋሉ። ያ ማለት ቀዳቸው መጀመሪያ ከፍለው ከዛ በኋላ የሸዋልን 6ቱን ቀን መጾም አለባቸው ብለዋሉ። ሌሎቹ ደግሞ አይ ከዛም በኋላ ቢጾሙ ችግር የለውም ብለው ተናግረዋሉ። ነገር ግን የሚሻለውና ከኺላፉም ለመውጣት የትኛው ነው? ቀዳቸውን ከፍለው ከዛም በኋላ የሸዋል ወር ካላለቀባቸው ቢጾሙ የተሻለ ነው ማለት ነው። አላኩልያ እንደተጠቃላይ ግን ነገሩ ለየትኛውም ክፍት ነው። ቀድሞም ቢጾም ከቀዳቸው ወይም ደግሞ ቀዳውን ጾሞ ከዛ በኋላ ሸዋልን ቢጾሙ ችግር የለውም ማለት ነው። ስለዚህ ትልቁ ነገር ከሸዋል 6 ቀን ከምንም በላይ መጾም አለብን። እነዚህን 6 ቀን መጾም ረመዳን ላይ የተከሰቱ በጾማችን የተከሰቱብን የተለያዩ ስህተቶች ወይም ጉድለቶች የሚያሟላ እንደዚሁም ደግሞ የተለያዩ ኃጢያቶችን የሚሰርዝልን ስለሆነ ከምንም በላይ እነዚህን 6 ቀናቶችን ልንጾማቸው ይገባል። አላህ Subhanahu Wa Ta'ala ሰምተው ከሚጠቅሙት ያድርገን። ሰላም ወበረካቱ